ለዜናው ታምራዲን ሳና መሰግናለሁ። አድማጮች አሁን ወደ እንወያይ ክፍለ ጊዜ ነው የምናልፈው። ይህም ኢትዮጵያ ውስጥ እየተካሄደ ስላለው ጦርነትና የዲፕሎማሲው ጫና ነው። ነጋሽ መሐመድ 3 እንግዶችን አወያይቷል። እናንተ የስርጭታችን ተከታታዮችም ውይይቱን እየተከታተላችሁ አስተያየታችሁን በፌስቡክ የቀጥታ ስርጭት ጻፉልን። መልካም ቆይታ። እንወያይ። ትግራይ ውስጥ የዛሬ ዓመት ጥቅምት የተጀመረው ጦርነት አድማሱን አስፍቶ የአማራና የአፋር ክልሎችን ጭምር አዳርሷል። ጦርነቱ በብዙ ሺህ የሚቆጠሩ ሰዎችን ሕይወት፣ በቢሊዮን ብር የሚገመት ሀብትና ንብረት አጥፍቷል። ወደ 10 ሚሊዮን የሚገመት ሕዝብ አፈናቅሏል፣ አሰድዷል፣ ለረሃብ አጋልጧል። ከትግራይና ከዋግ ህምራ ዞን ሰሞኑን የተሰራጩ ዘገቦች እንደሚያመለክቱት ደግሞ ሕፃናትና አቅመ ደካሞች በረሃብና በመድኃኒት እጦት እየሞቱ ነው። ጦርነቱ ወትሮም የተዳከመውን የሀገሪቱን ምጣኔ ሀብት እያሽመደመደው መሆኑም በሰፊው እየተነገረ ነው። በዓለም በተለይም በአፍሪቃውያን ዘንድ የነጻነት አብነት፣ የረጅም ጊዜ የመንግስትነት ምሳሌ፣ የዲፕሎማሲ ማዕከል የነበረችውን ሀገር ኢትዮጵያን በምዕራባውያን የተገለለች ከተባበሩት መንግስታት ድርጅት ጋር ሳይቀር የዲፕሎማሲ እሰጥ አገባ የገጠመች የብዙ ሚሊዮኖች ተመጽዋች አገር ሆናለች። ተፋላሚ ኃይላት ውጊያ አቁመው ካልተደራደሩ ዩናይትድ ስቴትስና የአውሮፓ ህብረት በኢትዮጵያ መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት ባለሥልጣናት ላይ ተጨማሪ ማዕቀብ ለመጣል እየዛቱ ሌሎች መንግስታትና ድርጅቶችንም እያስተባበሩ ነው። ተፋላሚዎች ግን እስካሁን ጦርነቱን ለማቆም የፈቀዱ አይመስሉም። የጦርነቱ ሂደትና የዲፕሎማሲው ግፊት የዛሬ ውይይታችን ትኩረት ነው። 3 እንግዶች አሉን። አቶ ፍጹም አረጋ በዩናይትድ ስቴትስ የኢትዮጵያ ባለሙሉ ሥልጣን አምባሳደር፣ አቶ ጥሩነህ ገምታ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ በምህፃሩ የጽህፈት ቤት ኃላፊ፣ አቶ ባይሳ ዋቆያ የዓለም አቀፍ ሕግ ባለሙያና የቀድሞው የተባበሩት መንግስታት ድርጅት ባለሥልጣን ናቸው። እንግዶቻችን በዚህ ውይይት ለመካፈል ፈቃደኛ በመሆናችሁ አመሰግናለሁ። ጥያቄው ለሁላችሁም ነው፣ ግን የመጀመሪያውን ዕድል የምሰጠው ለአምባሳደር ነው። እንዲያው ሰላማዊ ሰዎች ሞቱ፣ እናትና ልጅ፣ ባልና ሚስት ተለያዩ፣ ሚሊዮኖች ተፈናቀሉ ወይም ተራቡ ወዘተ የሚሉ ዜናዎችን ስትሰሙ ወይም ስታዩ የኢትዮጵያ ስም ክብርና ሰላም ወድቆ ተመጽዋቾች የበዙባት ሀገር መሆኗን ስታስተውሉ በየግላችሁ ያው እንደ ሰው ነው አሁን የምጠይቃችሁ፣ ምንድን ነው የሚሰማችሁ? አምባሳደር፣ በመጀመሪያ ለድሉ አመሰግናለሁ። በኢትዮጵያ ውስጥ በተለይም ደግሞ በአሁኑ ሰዓት በቲፒኤልኤፍ ጠንሳሽነት እየተካሄደ ያለው ጦርነት ቅድም እንደገለጽከው በርካታ ንጹሐንን፣ ሕፃናትና አረጋውያንን በሁሉም አካባቢዎች ቀጥፏል። እጅግ የሚያሳዝን ነው። ልብ የሚሰብር ነው። ጦርነት ውስጥ መግባት አልነበረብንም፣ ግን ቲፒኤልኤፍ ጠንሶ ወደዚህ አድርሶናል። ድንገት በሌሊት ተነስቶ ሰራዊቱ የሉዓላዊነት ምልክት የሆነውን ሰራዊቱን አታክ በማድረግ የጀመረው ጦርነት ነው። በዚህ የተነሳ አሁን ለደረስንበት ደረጃ በቅተናልና በጣም የሚያሳዝን ነው። ለዚህ ሁሉ ኃላፊነት የመውሰድ ያለበትም የቲፒኤልኤፍ በአፈሙዝ የማመን በጦርነት በጉልበት የማመን ይህን ቃል ደግሞ ከራሱ ከቲፒኤልኤፍ ሊቀመንበር በኃይላችን ነው ሁሉን ነገር የምናረጋግጠው እያለ የተናገረውም ጭምር ስላለ ከተግባራቸውም የምንማረው ይህንን ስለሆነ ይህንን ነው እንግዲህ መናገር የምችለው። እንደ አንድ ኢትዮጵያዊ እጅግ በጣም አዝናለሁ። በአሁኑ ሰዓትም የትግራይ ህዝብ ባርነት ውስጥ ነው ብለን ነው የምናስበው። ተገዶ ነው ጦርነት ውስጥ የገባው። ለውጡ የመጣ ጊዜ ያሳየውን አቀባበል አይተነዋል። ስለዚህ ነፃ መውጣቱ አይቀርም፣ ግን በህዝቡ ላይ የደረሰው ሞትና ስደት፣ ሰቆቃ፣ ንብረት መውደም በጣም የሚያሳዝን ነው። አቶ ባይሳ እስቲ እንደነገሩን በአንድ መጣጥፎም እንደጠቀሱት አብዛኛ ዕድሜውን ያሳለፉት ግጭትና ጦርነት በሚያወድማቸው ሀገራትና አካባቢዎች ነው። እንዲያው ከመጀመሪያው ጥያቄ ጋር እንዲመልሱልኝ ነው። ጦርነትን ሰዎች ይለምዱትና እንደሱ ሲሆንባቸው ይሆን? ለምንድን ነው ከዛ የማይወጡት? የእርስ በርስ ግጭት ከግጭቶች ሁሉ በጣም አስቀያሚው ነው። የውጭ ወራሪ ኃይል ከተወሰነ ጊዜ በኋላ ለቆ ይሄዳል። የእርስ በርስ ግጭት ጊዜ የተጋጩ ሰዎች ግን ለዘላለም አብረው ነው የሚኖሩት፣ እንግዲህ አንደኛው ተገንጥሎ ካለ በስተቀር። ስለዚህ በሚዋጉበት ጊዜ ብቻ ሳይሆን አንጻራዊ ሰላም ተፈጠረ ከተባለ በኋላም ቁስል ይዞ ነው አብረው የሚኖሩት። ለዚህ ነው ክፉ የሚሆነው። ያው እንግዲህ የሚጋደሉት ወንድማማች ናቸው።
ኢትዮጵያውያን ናቸው። በሁለቱም ሳይድ ያሉት የአንድና ልጆች ናቸው። ማንም ከማንም በላይ ደግሞ ኢትዮጵያዊ ሊሆን አይችልም። ወንጀል የሰራ በወንጀሉ ይጠየቃል። ግን ግጭት ሲኖር በቶሎ ጦርነቱ ካልቆመ አንድ ዘመድህን መግደል፣ የድሮ ጓደኛህን መግደል ከጀመርክ መቆሚያ የለውም። ዛሬ ስለሚወድመው ንብረት፣ ስለሚፈናቅሉ ሰዎች፣ ስለሚጠፋው ነፍስ ብቻ ሳይሆን ቁርሾ ይዞ የሚኖርን ትውልዶችን ነው የምንፈጥረው ለወደፊት። የቼችኒያ ራሻ ላይ ማመፅ፣ የአብካዞች ጆርጂያ ውስጥ ተነስቶ ማመፅ፣ ዩጎዝላቭ ጦርነት፣ ሁሉም ብታየው ወንድማማች የነበሩ ሰዎች ናቸው። አንዱ ለአንዱ አበልጅ አንድ የሆኑ ህዝቦች ናቸው። ግን አንድ መገዳደል ሲጀምሩ መመለሻ የለውም። ይሄ ነው እጅግ በጣም የሚያስፈራኝ ነን። ጦርነት ይለመዳል የምለው አንዴ ከገባህበት ይለመዳል። እንዳውም የህይወት ላይፍ ስታይል ይሆናል። በህይወት ያየሁት 3 ዓመት ሙሉ ዩጎዝላቭ ጦርነት ነበርኩና ሰውን መግደል ኖርማል ይሆናል። በኢትዮጵያም አሁን የማየው ትሬንድ እንዴት ነው? ተደመሰሱ የሚል ቃል ይመጣል። ሰውን ወገንን እየገደልክ በዛም ሳይድ ያለው የኢትዮጵያ ወታደሮችን ይሄን ያህል ደመሰስኩ ይላል። ኢትዮጵያ ወታደርም ይሄን ያህል ጁንታ ኃይል ደመሰስኩ ይላል። ተገደሉ እንኳን ማለት ቀርና ተደመሰሱ ወደሚል ደረጃ ትወርዳለህና ጦርነቱ እየረዘመ ሲሄድ ለብዙ ሰዎች ዌይ ኦፍ ላይፍ ነው የሚሆነው። የዲማጎጎቹ የዶሮ ዝናን ለመመለስ ብለው ህዝቡ ወደዚህ ጦርነት የሚከቱ ሰዎች አንፎርቹኔትሊ እነሱ ጦርነቱ ላይ አይካፈሉበትም። ያው በሰላም ቦታ ሆነው ነው የሚያዋጉት። ለዚህም ነው የእርስ በርስ ግጭትን በተቻለ መጠን በቶሎ መቆም አለበት የምንለው። ችግሩ ግን ኢትዮጵያ ውስጥ ዛሬ እኔ ራሴ እንን ቃላውን ሲናገር ብዙዎቹ እንደምኮንኑኝ አውቃለሁ። ጁንታ እንዲያርጎ መንግስት እንዲያርጎ ከዚህም ሳይድ ወቀሳው መጥቶ ከማን ጋር ሊደራደሩ ምን ነገር ይመጣል። እሱ ኋላ እንመለስበታለን። ግን እንደ ሰው እጅግ በጣም ውስጤን ይሰማኛል ሰዎች ነፍስ መጥፋትና ለሚቀጥለው ትውልድም ደግሞ ቁርሾ ይዘን ወደዛ እንደምንዛወር ሲሰማኝ በጣም ትልቅ ሀዘን ይሰማኛል በእውነቱ። አቶ ጥሩነህ ዴቪድ ላምብ የሚባል ጸሐፊ በእንግሊዘኛ ዘ አፍሪካንስ ብሎ አንድ ኢትዮጵያዊ ወደ አማርኛ አፍሪካና አምባገነን መሪዎቿ ብሎ በተረጎመው ውስጥ እንደዚህ አይነት ግጭቶችና ጦርነቶች የመሪዎች በትክክለኛው መንገድ ወደ ስልጣን አለመምጣትን ይመለከታል። ስግብግብ ይሆናሉ፣ ስልጣን ላይ ሙጥኝ ይላሉ። የሚያወጡትን ህግ ራሱ አያከብሩትም። በህዋት ላይ ወይም በኢህአዴግ ላይ መደፍደፍ ብቻ ሳይሆን ረጅም ታሪክ አለው። ኢትዮጵያ ውስጥ ጦርነት ሲጀምሩት አንዱ አሸናፊ ይሆናል፣ ሌላው ተሸናፊ ይሆናል ብሎ ሊሆን ይችላል። ነገር ግን እየዋለ እያደረ ሲሄድ የሰው ህይወትና የአገሪቱን ሀብት የበላ ሲሄድ ልማድ ይሆናል። ከ3 ዓመት ወይም ከ4 ዓመታት በፊት በኢህአዴግ ውስጥ ስልጣን ስለተናጠቁ ነው እሱ ላይ ነው ሳይጣጣሙ የቀሩትና ሀገሪቱን ወደ ጦርነትና ግጭት እንዲያመራ ያደረጉትና የሳይኮሎጂ ችግርም ይመስለኛል። ምናልባት የሳይኮሎጂ ባክግራውንድ የለኝም እኔ፣ ግን እንደዚህ አይነት ችግሮች ይከሰታሉ። ተፋላሚ ኃይላት ውጊያ እንዲያቆሙ እና እንዲደራደሩ ከአፍሪካ ህብረት ጀምሮ የአውሮፓ ህብረት፣ የተባበሩት መንግስታት ድርጅት፣ ዩናይትድ ስቴትስ እና ሌሎች ማኅበራትና መንግስታትም በተደጋጋሚ ይጠይቃሉ። ነገር ግን ህዝባዊ ወያኔ ሓርነት ትግራይ 2 ዋና ዋና ምክንያቶቹን በማስቀመጥ ለድርድር ወይም ተኩስ ለማቆም ፈቃደኛ እንዳልሆነ ባለሥልጣናቱ አስታውቀዋል። እነዚህ 2 ምክንያቶች አንደኛ የፌዴራሉ መንግሥት በትግራይ ክልል ላይ የጣለውን እገዳ የስልክ፣ የመብራት፣ የመገናኛ፣ የበጀት ወዘተ ማንሳት አለበት የሚል ነው። ሁለተኛው ደግሞ የኤርትራ ጦርና የአማራ ሚሊሻዎች ከትግራይ ግዛቶች መውጣት አለባቸው የሚሉ 2 ምክንያቶች ናቸው። የህወሓት ባለስልጣናት ተጨማሪ ማብራሪያ እንዲሰጡን በተደጋጋሚ ሞክረን ነበር፣ ግን ልናገኛቸው አልቻልንም። አምባሳደር፣ በኢትዮጵያ መንግስት በኩል ያለውን ምክንያት እስቲ ባጭሩ ይንገሩን። ለምንድን ነው ተኩስ ቆሞ የማትደራደሩት? በመጀመሪያ የኢትዮጵያ መንግስት እንደ ማንኛውም በዓለም ላይ እንዳለ መንግስት ህግ የማስከበር ኃላፊነት አለበት። ተፋላሚ ኃይሎች የሚለው አገላለጽ፣ 2 አካላት የሚለው አገላለጽ፣ 2 አካል የለም እዚህ። ምን ማለቴ ነው? እኩል የሆኑ አካላት ተደርገው መወሰዳቸው በራሱ ስህተት ነው። በአንድ በኩል መንግስት አለ፣ የፌዴራል መንግስት፣ በሌላ በኩል ደግሞ በፌዴራል መንግስት በህገ መንግስቱ በተሰጠው አካሄድ መሰረት የማስተዳደር ኃላፊነቱን ተከትሎ መስራት ሲገባው ራሱን
የበላይ አድርጎ ነው። ልክ አሁን አሜሪካ ውስጥ የፌዴራል መንግስት የፌዴራል አደራጅት ያለው አንድ ስቴት ተነስቶ የፌዴራልን አርሚ ቤዝ መጥቶ 24 ሰዓት መቆየቱንም እርግጠኛ መሆን አይቻልም። ትልቅ ወንጀል ስለሆነ ማለት ነው። ትሪዝን ነው። ልክ እንደዛ ነው በትግራይ ውስጥ የተፈጸመው። መነሻውን ሁልጊዜ እያደበዘዙ ነው። ይሄንን ለማስከበር ነው የኢትዮጵያ መንግስት የተንቀሳቀሰው። የዓለም አቀፍ ማህበረሰቡ ማድረግ የነበረበት ይህንን የማስፈጸም አቅሙን እንዲጠቀም ዲስአርም እንዲያደርግ ኮንደምን እንዲያደርግ ነበር። የአሜሪካ የትራምፕ አስተዳደር ፓምፒዮ ውጭ ጉዳይ ሚኒስትር የነበሩት ወዲያውኑ ነው ያወገዙት። የአፍሪካ ጉዳይ ኃላፊም የነበሩት አምባሳደር ቲቦር በወቅቱ ወዲያው አውግዘዋል። ይህ አስተዳደር ከመጣ ጊዜ ጀምሮ ግን በእንደዛ አይነት መልክ ሲያወግዝ አላየንም። በተደጋጋሚ ያደረግናቸው ጥረቶችም ይህን እንዲያደርግ ነበር። እነሱ ግን ሁለቱ አካላት እያሉ በመጥራት ጭምር ኔጎሽዬሽን ያው ሌላ ጉዳይ ላይ ልመጣበት እችላለሁ ወደ ማዳከም የሄዱበት ሁኔታ እንዳለ እናያለን ማለት ነው። ላለመደራደር ምክንያቱ ምንድነው? አምባሳደር እናያለን። አሁን ምሳሌ የጠቀሷቸው ዩናይትድ አሜሪካኖች ከታሊባን አሸባሪ ይሉት ነበር ወይም ይወጉት ነበር 20 ዓመት እየተደራደሩ ነው። ከሌሎች ኃይላትም ጋራ ይሞከራል በኃይል በኋላ ግን ይደራደራሉ። የኢትዮጵያ መንግስት ለምንድን ነው ህይወት ለማዳን ሲል መንግስት ነው ከሁሉም በላይ ማለት ብዙ ኃላፊነት ያለበት ነው። መንግስት ብዙ መዋቅሮች ያሉት ነው። ለዛ ሁሉ መዋቅር ኃላፊነትና ተጠያቂነት አለበት። ለምንድን ነው የማይደራደረው? ለምሳሌ ትግራይን እንደተቆጣጠረ መቀሌን የኢትዮጵያ መንግስት ጦር እንደተቆጣጠረ ጥሩ የድርድር አማራጭ ነበረ። አልተቀበላችሁትም ወይም መንግስት አልተቀበለውም። የተናጥል ተኩስ አቁም ሲያውጅም እንደዚሁ ጥሩ የመደራደር እድል ነበረ። አልተቀበለውም ወይም ይሄ ሀሳብ አልመጣም መንግስት ጋር። ምናልባት አንዳንዶች እንደሚሉት ግፊት ይኖርበት ይሆን እንደ መንግስት ከደጋፊዎቹ? እንግዲህ መንግስት እንደ መሪ ለህዝቡ ለሀገሪቱ ጠቃሚ የሆነውን ውሳኔ እየወሰነ መሄድ የሚያስችለው ነጻነት አለው። ህዝቡንም እያሳመነ እያስተማረ ጠቀሜታውን የማድረግ ኃላፊነትም ብቃቱም አለው። ቅድም የተባለው ላይ በዛው አስተካክዬ ለማለፍ አሜሪካኖች በግዛታቸው ውስጥ በሽብርተኝነት ከፈረጁት አካል ጋር አይደራደሩም። ከግዛታቸው ውጪ በመንግስታት ተቀያይረው ምናምን ያደረጓቸው ነገሮች አሉ። ዞሮ ከአቋማቸው ዝንፍ አይሉ። ያ እንዳለ ሆኖ ግን ወደኛ ሁኔታ ስንመጣ በወንጀል የሚፈለግ ኃይል ጋር ቁጭ ብላችሁ ተደራደሩ ነው። በወንጀል የሚፈለገው ኃይል እጁን እንዲሰጥ ጉዳቱ እየደረሰበት ያለው ህዝብም ግፊት እንዲያደርግ የተለያዩ ጥረቶች ተደርገዋል። አሁንም በአዲሱ የመንግስት ምስረታ ወቅት በጠቅላይ ሚኒስትር አብይ የቀረበም ሀሳብ አለ። ያ ሀሳብ በቀጣይ በስፋት የሚታይ ሆኖ በሽብር የሚፈልጉ ኃይሎች ግን ይህንን ሲጠነስሱ የነበሩ ዋነኞቹ ግን ራሳቸውን ለህግ አሳልፎ መስጠት ግን ይሄ ቅድመ ሁኔታም ተብሎ የሚወሰድም አይደለም። በየትኛውም ሀገር የተለመደ አሰራር ነው። ቀጣይ ለሚመጣውም የሰላም መንገድም የተሻለው መንገድ ነው። እንደ ቅድመ ሁኔታ በእነሱ በኩል አስቀምጡ እንደዚህ የሚባለው ቀድሞ ነገር ከነሱ ጋራ የሚነሳውን ነገር በጥንቃቄ ማየት ያስፈልጋል። ምክንያቱም በተደጋጋሚ ሲገልጹ እንደምንሰማው መንግስትን የመገልበጥ አጀንዳ ነው ያላቸው። 4 ኪሎ ነው መዳረሻችን፣ ይሄ መንግስት መውረድ አለበት እያሉ ያሉት በህዝብ ይሁንታ አግኝቶ ስልጣን ላይ የተቀመጠን ኃይል በጉልበት በለመዱት መንገድ የማውረድና እኛንን ሁልጊዜ መሪ ሆነ መቀመጥ ያለብን የሚለውን መርሃቸው ነው ይዘው በጠመንጃ ፈሙዝ የፈለግነውን ነገር ማድረግ እንችላለን፣ መደራደርም እንችላለን፣ እኛ ያልነውን ነገርም ይሆናል ነው። ያንን ነው በኃይል ለመጫን እየሰሩ ያሉት ማለት ነው። በአሜሪካኖቹ በኩል አሁን ያለው አስተዳደር ትክክለኛ አቋም ላይ መድረስ ተስናችኋል በሚል በውስጥ በምናረጋቸው ውይይቶች ሁሉ እያነሳን ነው። እነሱ በተደጋጋሚ በገለጹት መልክም የራሳቸው ናሽናል ኢንተረስት እንጂ ለትግራይ ህዝብም አይደለም፣ ለአማራ ህዝብም፣ ለአፋር ህዝብም ወይም ለኢትዮጵያ ህዝብ አስበው የሚያደርጉት ነገር እንዳልሆነ ከሚያወጣቸው መግለጫዎች መረዳት ይቻላል ማለት ነው።